ናቸው? ደህና ናቸው? አሁን ኤርፖርት ነኝ ያለሁት፣ ስታቫንገር ኤርፖርት። አሁን ወደ ኦስሎ ነው የምጓዘው። ሰዓቱ አሁን 5 AM ነው፣ 5:30። ሶ ፍላይት የሚሄደው 6:30 ነው። ሶ አሁን 30 ደቂቃ አለኝ የምጠበቀው እዚህ። ጉዞ የሚፈጀው 50 ደቂቃ ነው። በጣም አጭር ጉዞ ነው፣ ዶሜስቲክ ፍላይት ስለሆነ። መሄደው ምክንያት ከቤተሰቦቼ ጋር ትንሽ እንደሆን እና ሜቢ ከጓደኞች ጋር ጊዜ ካለኝ እንደገና ጸጉር ቤት እንዳይ ዊኬንድ ብቻ ነው የምቆየው። 3 ናይትስ ብዙ አይደለም። ሰኞ ጠዋት ነው የምሄደው። ትንሽ ስራ አለኝ ዛሬ። እንደገና ቀጥታ ወደ ስራ ነው የምሄደው ሰኞ። እናንተ አሁን ኢንቫይትድ ናችሁ ይሄን ጉዞ የዊኬንድ ትሪፕ ወደ ኦስሎ እና ትንሽ ታያላችሁ ምናረገው ስራ ኦስሎ ይመስለው በጣም ደስ ይላል። በጣም ብዙ ሰው ነው ያለው እዛ እና ትልቅ ከተማ ነው። ከዚህ አሁን ያለሁት ጥፍሬን ጀል ተሰርቼ ነበረ ትናንትና እና እዩት፣ በጣም አሪፍ አይደለም እና አትሊስት ይሄን ሰከንድ ታይም ነው የምሞክረው ራስን መስራት እና አትሊስት ትንሽ የተሻሻለ ነው። በጣም ይሄ ፕሮፌሽናል አይመስልም። ሰላም። አሁን ኦስሎ ደርሻለሁ። አሁን ከተማ ነኝ ያለሁት፣ ወደ ስቱርጋታ ነው የሚባለው እና እዚህ ሰፈር በቃ ሁሉ የአበሻ ሱቆች አሉ፣ የጸጉር ቤቶች፣ ሬስቶራንቶች፣ በቃ ብዙ አይነት ነገር አለ እዚህ እና በጣም ደስ ይላል። በጣም ብዙ አበሾች አሉ። so guys, if you guys are going to visit Oslo, እዚህ ነው እና ብዙ ነገር ታያላችሁ። ትንሽ ታያላችሁ። እዚህ ጋር አንድ ጸጉር ቤት አለች። እዚህ is barber እና ጸጉር ቤት፣ በዚህ ሳይድ is also ጸጉር ቤት። ወደ ኋላ 2 አበሻ ሬስቶራንት አለ እና እሱ በያኛ ሳይድ ሱቆች አሉ። so yeah በጣም አሪፍ አካባቢ ነው። እዚህ ታያላችሁ ኢትዮጵያን ኤርላይንስ፣ ሀበሻ ሱቅ በየቦታው አለ። በቃ ጸጉር ቤት ደስ ይላል። የናይጄሪያ ሱቅ አለ። በቃ ይሄ የጥቁሮች ሰፈር ነው፣ አፍሪካን ኤሪያ። this is another ሀበሻ ሱቅ። yeah አሁን አንድ ሞል ውስጥ ልገባ ነው። ቤቢ ሻወር ሄዳለሁ እሁድ ዕለት እና ትንሽ እቃዎች መግዛት አለብኝ ለጊፍቱ። እንደገና ኬክ ወስዶ ጋግራለሁ። የኬክ ኢንግሪዲየንትስ ወስዶ መግዛት አለብኝ። ይሄ ሞሉ አሪፍ ሞል ናት። በጣም ትልቅ አይደለችም እና የኔ ቤተሰቦች ሰፈር ነው ያለው። ራፒንግ ፔፐር መግዛት አለብኝ። አይ ቲንክ ይሄ ይበቃል። እንደገና ከሪ ያስፈልገኛል። ሄይ ጋይስ፣ ፋይናሊ ቤት ደርሻለሁ። ሁሉ ሾፒንግ ጨርሼ አሁን የእህቴ ልደት ስለሆነ ዛሬ እንወጣለን እራት ልንበላ። so I'm just quickly gonna get ready. ትንሽ ሜካፕ አድርጋለሁ and then ልብስ ነው ቀይራለሁ። ሰላም ጋይስ፣ አሁን ጨርሻለሁ ሜካፕን። this is how it looks. I'm really happy with the makeup. አሁን እራት ልንሄድ ነው። አሁን ሬዲ ነን ወደ ሬስቶራንት ልንሄድ። this is የኔ ሲስተር አውትፊት። I think ሙሉ ጂንስ ነው፣ ጃኬት እና ምንድን ነው ፓንት ሱሪ፣ እንደገና ቶፕ እንደ ፕራዳ ባግ። so this is her birthday outfit. ሂልስ የለም ሂልስ
ለምን አትፈልጊም? ኦንሊ ስኒከርስ ሂል ብታርጊ አሪፍ ነበረ። ሶ ይሄ የኔ አውትፊት ነው። ሶ ኤቭሪቲንግ ቪንቴጅ ነው። ጃኬት ቪንቴጅ ነው። የሱሪዬ ከኤችለም ጫማ ሌዘር ቪንቴጅ ነው። ቦርሳ ቪንቴጅ። ሶ ዩ ኖ ክላሲ ኤሌጋንት ሬዲ ፎር ዲነር። እና ጆሮ ጌጥ አደርጋለሁ ባላ የወርቅ ጌጥ ትልቅ actually like it, you know, elegant. So እናንተ ጸጉር ስታይሉን አስቀይርኩት። ብዙ አልወደድኩትም። የሳይድ ምንድነው ፒስ ነገሩ ብዙ አልተስማማኝም። what do you guys think now with middle part? አሁን በጣም ነው የሚሻለው I think, right? Looks so good guys. Ooh yeah I look so fire. So guys አሁን እየነዳን ነው ወደ ምግብ ቤት። ገና አልወሰንንም ምን አይነት ምግብ እንበላው። ሰዓቱ ሄደ ነው የመሸ ነው። ችግሩ ኖርዌይ ብዙ ሬስቶራንቶች በጊዜ ነው የሚዘጉት። the kitchen close early እንደ ሀገር ቤት አይደለም. So we need to decide quickly. ብዙ options የለንም. But I'm going to keep you guys posted and show you ምንድነው decide የምናደርገው ምን አይነት ምግብ ምንመርጠው። So let's go. በከራንድም ይሄን ያገኘነው ክፍት ነበረው። ሴትያ እዛ የምትሰራ በቃ በጣም ጥሩ ሴትዮ ናት። ሰርቪሱ በጣም አሪፍ ነው። ሜኒው ስታዩ በጣም ይሄ ትንሽ ቀላል ሜኒው ነው የሚመስለው። ኦፕሽኑ የነበራቸው በቃ የተለየ አይነት ሲሪን ምግብ በቃ ፈላፍል፣ የተለየ ግሪል ከስጋ አይነት ፒታ፣ ሩዝ፣ ዶልማ የሚባል እንደ ሮል፣ የተለየ ሀመስ፣ ዲፕ በቃ ተለየ አይነት ተለየ አይነት ነው ኦርደር ያደርግነው። 4 ምግብ እንደገና አንድ ይሄ ስታርተር አፐታይዘር በተለየ ሶሶች እና ዳቦ። እኔ ምንድነው የሚባለው ሃሎሚ ግሪል ነው ያዘዝኩት። ቬጂታሪያን ነው። አሪፍ ነው ምግቡ ብዙ ነው። እንደገና ቺፕስ ነበረ on the side እና ዲፕ። So yeah, I think ምግቡ I will rate it at 7 out of 10 because you know wasn't many like I don't know, you get tired of eating the same thing, right? ሃሎሚ ብቻ ነው. It wasn't that much. And then here ዶልማ ነው መቅምሰው። ዶልማ በቃ rolled የተሆነ ነው ከሩዝ ጋራ። It was alright, but downside ቀዝቃዛ ነው. They said ቀዝቃዛ ስር መደረግ አለበት። ዶልማ ይባላል. And then we ordered some የተለየ ሶስ ሀመስ፣ ስማቸውን ረሳሁት። የተለየ ሲሪያን ሶሶች እና ከዳቦ ጋራ ነው የሚባለው አለ ሴትዮ። ዳቦ ቆንጆ ነው፣ ፍሬሽ ነው። Good morning guys, እንዴት ናችሁ? I'm finally up. I think it's around 11:30 ነው noon. አፍንጫ ትንሽ stuffed ሆኗል። ትንሽ ጉንፋን አለኝ እስካሁን። But I feel so refreshed. ጥሩ እንቅልፍ አስይዞኝ ነበረ። አሁን ፕላኔ ቁርስ በላለሁ፣ እንደገና ሻወር ሰላም ጋይስ እንዴት ናችሁ? አሁን ወጥቻለሁ። got ready and the weather is so nice. በጣም ደስ ይላል። ፀሐይ በጣም ኃይለኛ ፀሐይ ነው ያለው and you know ሜካፕ አድርጌያለሁ፣ ፀጉሬን ተሰርቻለሁ። ይሄ ነው አውትፊት፣ የዛሬ አውትፊት ቪንቴጅ ትሬንች ኮት ነው ያደረኩት እና ብላውዝ፣ ቡትስ እና ይሄ ቦርሳ ነው ያደረኩት። አሁን ጓደኛ ላገኝ ነው። ትንሽ ትሪፍት ሾፒንግ ልናደርግ ነው። ከዛ በኋላ we'll see what's the plan.
I'm not sure yet ምን እንሰራው. I haven't seen her in a very long time, so it's going to be very nice to catch up. ሱቅ ሄደን የተለያዩ ትምህርት ቤቶች የተለያዩ ውስጥ እቃ ይሸጣሉ በዊኬንድ አሁን ስፕሪንግ እዛ ሄደንና ትንሽ እቃውን አየን። ኬኮች ሲሸጡ ነበር። በጣም አሪፍ ኬኮች ሁለት አይነት ገዛው እንደሞከር አሁን የነበረው የቡክ ሻፕ ነው። ከዛ በኋላ እራት ሙዚቃ ነበረ ጀስት ቫይብስ። ከዛ በኋላ ፀጉር ቤት ሄድን። ፀጉር ቤት ነው ማባበሻ። እዛ ጀስት ሄንግን አውት ዴር ትንሽ እንረዳቸው ነበረ የሚሰሩት። ሌተር ኦን ማይ ሲስተር እና እዚህ ታያላችሁ። በቃ የአበሻ ሰፈር ነው የሚባለው ሬስቶራንት በሽበሽ። Salam guys, now I met my sister. Hello. She was at work. ስራ ነበረች ቡና ቤት I forgot. I was actually wanted to go there, you know, ትንሽ ቡና መጠጣት በጣም ጎዝ ናት ቡና ስትሰራ። ጊዜ ነበረኝ ከጓደኛ ጋር ስለነበርክ we were thrift shopping and we went to eat a little bit and then we went to the ፀጉር ቤቱ ምን በላችሁ so ቀኑ ሙሉ በቃ ዛን ያሳለፍኩት. And now we're about to head home soon, so we just parked right here and we're gonna think ምግብ ሱቅ እንሄዳለን አናንቃለን ገዛ and then we're gonna just go straight home. That's about it. Salam guys, ahun ተነስተናል። አሁን ወደ ቤት ልንሄድ ነው soon, just grocery shopping and then we're going to go. So you're going to see a little bit, right? Yeah. Stop. Guys, I saw this stalker. She's following me. Look at, she has the same exact style as me. Look, she also has this trench coat and not jeans. Who's this person, guys? Huh? Nah. No, it was me. Nah. ትክክል አይደለሽ። እሺ ደከመሽ እንዴ? በጣም ለምን ምን ተፈጠረ? ዋይ የት ነው የምትሰሪው? ካፌ
አሁን እዚህ ሱቅ ነው ያለነው እና ኬክ ነው የምናገረው ለቤቢ ሻወሩ። አሁን የገዛሁት እንቁላል ቅቤ 2 ቦክስ ፓውደር ስኳር እና ይሄ ሄቪ ሚልክ አሁን ይሄን እንከፍላለን እንደወይዳለን። አሁን እሁድ ዕለት ነው። I just woke up a minute ago. ገና ምንም ቁርስ አልበላም፣ ቡና አልጠጣውም። ቤቢ ሻወር ሄዳለሁ በኋላ so I'm just gonna ስጦታን I'm gonna get ready። ይሄን ባስኬቱን ገዝቻለሁ እና በጣም ብዙ አይነት የቤቢ የሚያስፈልግ ነገር እቃዎች ገዛው እና እዚህ ባስኬት ውስጥ አደርጋለሁ እና ከዛ በኋላ ቆንጆ እንደ ፓኬጅ ሰራዋለሁ and that's it. So እንጀምር። ይሄን እንቆርጠው እስቲ። price tag. So I'm just going to put the heavy things. ይሄ grooming kit ገዝቻለሁ። በጣም አሪፍ ነው ለቤቢ ለብራሽ እና መቀስ necessities በትልቁም ቦክስ ነው በፊት ማረገው so here this is የት ምን እንደገዛሁት cooling maxi pad ነገዛሁት እዚህ is for ስትወልድ ትንሽ ሪፍት ይኖራል አይደል ከታች ይሄን ጥሩ ነው እንደ cooling ያደርጋል ሲያማት ሲያቃጥል I'm just going to put this diaper ገዝቻለሁ Liberty Touch በጣም ጥሩ ኳሊቲ ነው so let's put it here. And water wipes ገዛው is አራት ፓኬጅ ናቸው so it's just water ነው እና ዋይፕ ነው ጥሩ ነው ለቤቢ ዳይፐር ሲቀይሩ and then ይሄን ገዛ baby powder that's a must so I'll put it here and then ይሄ ፔሪኒዮ ባሮ ገዝቻለሁ ሽንት ቤት ስትሄድ ይሄን በቃ እንድታጥበው ውሃ ሪንስ ታርጓለች the downstairs and a nipple shield cover and nipple cream ገዝቻለሁ bamboo nursing pad shower cape ለቤቢ baby oil baby lotion nappy care cream and baby bath soap so on him back up pack አደርጋለሁ it's a lot of things so I just gotta be a bit mindful in it how I'm gonna package all of it. On belastic አስተካክላለሁ then I'm done. So አሁን ላስቲክ አገኘውና እንደዚህ በቃ ፓክ ላደርገው ነው what you guys think እንደዚህ ፓክ ላደርገው እንደ ባስኬቱ እና ክር አለኝ የትሄዳል አላቀም እንደዚህ ክር ቆንጆ አድርጌ እንደዚህ ላድርገው
በራውን ካርድ ላስገባ ነው። ትንሽ ልጽፍና ውስጥ ካርድ አድርጋልና ባላ በክር ሳሳያችኋለሁ the finished product ካርዱን ጽፍ ያለው ጨርሽ ያለው አሁን ይሄን ዛውስት አደርጋለሁ and as you can see makeup ነው ሳርጋለሁ what do you think አሁን ፀጉሬ ብቻ ነው የሚቀራው እና ልብስ now we're ready I need to be there since I've now 2 o'clock 2 p.m. so it's about in 30 minutes so በቃ ካርዱን እዚህ ጋር አድርገው fill the feet or here so and then we need kru here think this nice አያላችሁ so this is my outfit ሁሉ ነገር ጨርሻለሁ so I'm baby shower ጋር ነው የምሄደው so ይሄ ነው የምለብሰው ድሬስ ኮድ ያሉት ነጭ ነው all white so በቃ ስከርት እና ቶፕ እና ትሬንች ኮቱን ባላ አወልቃለሁ እና ይሄ ቦርሳ ባላ ቀይራለሁ ጫማ ሂልስ and this is the makeup so see you guys there bye Muszę odkryć żeby...
ጋይስ እንዴት ናችሁ? አሁን ሰኞ ጠዋት ነው። አሁን ኤርፖርት ነው ያለሁት፣ ኦስሎ ኤርፖርት እና በቃ ወደ ቤት ልሄድ ነው። My weekend trip is over and it's back to reality. በጣም ጥሩ ጊዜ ነው ያሳለፍኩት ኦስሎ and yeah. ቤት መጥቻለሁ። አሁን ስተቫንገን ነኝ፣ ስተቫንገን ኖርዌይ። ጉዞ አሪፍ ነበረ። ከኦስሎ ወደ ስተቫንገን 50 ደቂቃ ብቻ ነው የፈጀው። በጣም አጭር ነው። ብዙ በቃ አልተስማማኝም። ትንሽ በቃ ይሄ እንደ ራስ ምታት ነበረኝ እና ይሄ በቃ ይሄ ምንድን ነው ትንሽ ይሄ ምንድን የሚባለው ናሲያ ራይት የበላ ምግብ መሰለኝ አረ ነው። ከትላንትና በጣም ጥሩ ጊዜን ያሳለፍኩት ኦስሎ። ሁሉን በቃ ቤተሰብ ነው ያየሁት። ትንሽ ኢንተርቪው ነበረ፣ በጣም ደስ ይላል። እንደገና ጓደኞች አገኘው። so it was a nice time። ጊዜው ቶሎ ነው ሄደው። I hope you guys enjoyed my vlog, your Oslo vlog, and please በቃ አስተያየት ስጡኝ፣ ኮሜንት አድርጉ፣ ላይክ አድርጉ, and please also subscribe for my next video. Okay, bye.